ዱላ ነው ወይስ የዕቃ ማንሻ አይታወቅም። ቀን ቢሆን እንኳን የማዕድን ሰራተኞች መቆፈሪያ ነው ለማለት ይቻል ነበር። በወቅቱ ቱሉን ከተባለ አካባቢ በሚገኙ ኮረብታዎች ላይ ድንጋይ እንዲፈልጡ የተፈረደባቸው ወንጀለኞች ሲቀጠሩ ነበር። ብዙውን ጊዜ ወንጀለኞቹ አሁን የተገለጠው መሳሪያ አይነት የድንጋይ መፍለጫ እንደሚይዙ ይታወቃል። ዣን ቫልዣን ያንን ብረት በቀኝ እጁ ያዘው። ትንፋሹን ውጦ በዝግታ በመራመድ ወደ ጳጳሱ መኝታ ክፍል አመራ። ከመኝታ ቤታቸው አጠገብ ሲደርስ በሩ አለመቀርቀሩን ተገነዘበ። አባታችን በራቸውን ሳይቆልፉ ነው እንደሚተኙት አለ በልቡ። ቀጥሎ ጆሮውን አንቅቶ አዳመጠ። ድምፅ የሚባል ነገር የለም። ሲፈራ ሲቸር በሩን ከፈት አድርጎ በጣቶቹ ጫፍ ቀስ ብሎ ገፋው። ያደረገው ጥንቃቄ ከድመት ጥንቃቄ ይበልጣል። በሩ ምንም አይነት ድምፅ ሳያሰማና ለመንቀሳቀሱ እንኳን በማያጠራጥር መልኩ በዝግታ በመከፈቱ ከመጀመሪያው ይበልጥ በጥቂቱ ተከፈተ። ለአጭር ጊዜ ከበሩ አጠገብ ቆም አለ። አሁን ግን ድፍረቱና ፍላጎቱ በይበልጥ ስለተሰባሰበለት ከቀድሞ በበለጠ ጉልበቱ በሩን ገፋ አደረገው። በዚህ ጊዜ የበሩ ማያያዣ የዛገ ብረት ረዘም ያለ የሚሰቀጥጥ ድምፅ አሰማ። ልቡ የተሰነጠቀ መሰለው። ሐውልት ይመስል ከቆመበት እንደ እንጨት ደርቆ ሳይንቀሳቀስ ተገትሮ ቀረ። ለመንቀሳቀስ አቅም አነሰው፣ ድፍረትም አልነበረውም። ጥቂት ደቂቃዎች አለፉ። በሩ ወለል ብሎ ተከፍቶ ስለነበር ወደ ውስጥ ተመለከተ። የተንቀሳቀሰ ነገር የለም። አዳመጠ። የሚንቀሳቀስ ነገር ካይኑ፣ የሚጮህ ድምፅ ከጆሮ አልደረሰም። የበሩ አሰቃቂ ድምፅ ማንንም አልቀሰቀሰም። ስለዚህ የመጀመሪያውን አደጋ አለፈ ማለት ነው። ልቡ ግን በጣም ፈርቷል። ሆኖም ያሰበውን ላለመፈጸም አላወላወለም። የተመኘውን በቶሎ ለመጨረስ ቆረጠ። አንድ እርምጃ ወደፊት በመራመድ ከክፍሉ ውስጥ ገባ። ክፍሉ ውስጥ ጸጥታ ሰፍኗል። ከወንበርና ከጠረጴዛ ጋር እንዳይጋጭ አሁን በጥንቃቄ ተራመደ። ከክፍሉ ውስጥ ጳጳሱ ጥግ ይዘው ተኝተው በኃይል ሲተነፍሱ ሰማ። ከአልጋቸው አጠገብ ሲደርስ ከነበረበት ቆም አለ። ካሰበበት በቶሎ የደረሰ መሰለው። አንዳንድ ጊዜ የምንሰራውን ስራ ለመደገፍና ለማራገብ ተፈጥሮ ከኛ ጋር ታብራለች። ለግማሽ ሰዓት ያህል ከባድ ደመናና ጨረቃዋን በመጋረዷ አካባቢው ጨልሞ ነበር። አሁን ግን ልክ እንደተማከረ ሰው ዣን ቫልዣን ከጳጳሱ አልጋ አጠገብ እንደቆመ ደመናዋ ለጨረቃ ቦታዋን ለቀቀች። የጨረቃ ብርሃን በመስኮት በኩል ገብቶ ከጳጳሱ የገረጣ ፊት ላይ ያረፈ። እንቅልፍ ጭልጥ አድርጎ ወስዷቸዋል። የሌሊቱ ብርድ ከባድ ስለነበረ ወፈር ያለ ልብስ ለብሰውና በጀርባቸው ተዘርረው ነው የተኙት። ስንቱን ደግ ሥራ በታማኝነት የሰራውና ነዲያን የሳሙት አንደኛው እጃቸው ከአልጋው ጠርዝ አልፎ ወደ መሬት ተንጠልጥሏል። ሌላው እጃቸው ከደረታቸው ላይ በማረፍ የጵጵስና ቀለበታቸው እንደ ንጋት ኮከብ ያበራል። ጳጳሱ ከዚያ ተኝተው ሲያዩአቸው መላ አካላቸው የተስፋ የደስታና የእርካታ ማህደር እንደሆኑ ይናገራል። በቃላት ለመግለጽ የሚያዳግት ግን ከወዴት እንደመጣ የማይታወቅ ብርሃን ከግንባራቸው ላይ አልፎ እንደ ፀሐይ አበራ። የሚንቦገቦግ መሰለ። የጨረቃዋ ከሰማይ ላይ መንጣለል፣ የምድር በከፊል የተኛ መምሰል፣ የግቢው ርጭ ማለትና የክፍሉ ጸጥታ እኚህ መለኮት የቀረባቸውን ሰው አክብራቸው እንጂ አትድፈራቸው የሚያሰኝ እንደነበር የሚጠራጠሩት አይደለም። ዓይናቸውን ጨፍነው እንደተኙ የነበራቸው ግርማ ሞገስ እንዲሁም የተስፋ ምንጭ የሆነውና በጨርቅ ያልተሸፈነው ግንባራቸውን አተኩሮ ሲመለከቱት በፍርሃት ያርበደብዳል።